ሶሳይቲዎች ማወቅ የሚፈልግ ሰው ስለ ኢሉሚናቲ በተለምዶ የሚባለው ነገር ታምናለህ? በእነሱ አሉ ብናርገው ነው ስለሚያውቁ እሱን ለማግኘት በሰዎች ላይ አድረው ሲሰሩ ነበር። ያለፉት 3000 ዓመት ውጊያዎች የዛር ውጊያዎች ናቸው። ናይት ቴምፕላሮች በላቸው፣ ሴክሬት ሶሳይቲ በላቸው፣ ፍሪማስን በላቸው፣ ፕራይቬት ዛይን በላቸው፣ ጄሰን ሶሳይቲ በላቸው፣ ምንም ብለህ ጥራቸው እነሱ ናቸው። እንዴት ማለት ሳሻ ፊርስ ቢዮንሴ ምናምን ህይወታችን ውስጥ አንዳንዴ እንትን ገጥሞ ያውቃል። ዝም ብሎ የሚጠላስ እሱ ራሱ አይገባውም እኮ ለምን እንደጠላ እሱም አይገባው። ዝም ብሎ በቃ ይሄ ሰው እየሸክከኛል ምናምን አይነት ነገርስ ወይ ስራ ቦታ ላይ ምናምን በቃ ዝም ብለህ ይተናክሉሃል። ወይ ዝም ብሎ ስለአንተ አሉታዊ ነገር ነው የሚያወሩት። ይሸክከናል ይሉሃል። ቦታ አይሰጡህም፣ ስፔስ አይሰጡህም። አንተ እኮ መልካም ነገር ነው። እኔ እኮ ምን አድርጌያቸው ነው ጭንቅ የሚለው ቤተሰብ ውስጥ ሜቢ እህቶች ምናምን ወንድሞች ምናምን ያጎዳ ልጆች ሰው ሊያስጨንቅ ይችላል። ለምንድነው ሌላ ጊዜ ልናወራበት እንችላለን። መዝሙር 7 ለዚህ ነው የሚያገለግለው በጣም በሚገርም ሁኔታ። መዝሙር 7 ከቻልክ 7 ጊዜ ካልቻልክም 42 ጊዜ ልታደርገው ትችላለህ። ግን አትሊስት 7 ጊዜ በፍጹም አትኩሮት ጠዋትና ማታ እየጸለይክ እሱን ፕራክቲስ ብታደርግ ከነዚህ አይነት ነገር ፕሮቴክት ያደርጋል ይላሉ አባቶች። የገንዘብ መትረፍረፍ ብፈልግስ ማነበው መዝሙር ክፍል አለ ወይ? ለየትኛውም አይነት ነገር አለው ክፍል። የገንዘቡንም አልመለሰለ ለምንድን ነው መሰለህ? ገንዘብህን እንዲዝረከረክ የሚያደርገውን ኢነርጂ ሌላ ቁጭ ብለህ ማውራት ስላለበት። ምክንያቱም ሰዎች አሁን ለምሳሌ እኔ ይሄን ነገር ያውቃል ብለው ስለሚያስቡ መጀመሪያ መጥተው የሚጠይቁ ነገር እኔ ምን ለወሲብ የሚሆን ነገር ማሚል ሰው አለ ማለት የፍቅር ግንኙነትን የተሻለ ለማድረግ አሁን ሰው መስተፋቀር ምናምን ሲባል ሌላ ነገር ይሰጠዋል። መስተፋቀር ጥሩ ነው እያልኩኝ አይደለም፣ ግን ከፍቅረኛ ጋር ከትዳር አጋር ጋር መልካም የሆነ የፍቅር ግንኙነት እንዲኖርህ የፍቅር አምላክ ካለ እሱ ፍቅር ከሰጠህ እኮ ጤናማ ነው። በቃ ሲጀምር ክርስቶስ ካለ ፍቅር አለ፣ ፍቅር ካለ ሰላም አለ፣ ሰላም ካለ ለምን ትፋታለህ? ለዚህ የሚረዱ የመዝሙር ክፍሎች አሉ። ሌላ ተአምር የለውም። ገንዘብ ሀብት ነው። ራሱ ክርስቶስም እኮ ስለ መክሊቱ የነገራቸው ነገሮች አሉ። ገንዘብ እንዲበረክትልህ አሉ ብዙ ጥበቦች አሉ። ገንዘብ እንዳይበረክትልህ የሚያደርጉት ኃይሎች ግን እነማን ናቸው? ምንድን ናቸው የሚለውን ማውራት ይኖርብናል። እነማን ናቸው? ዛር ይባላል። ዛር የሚባል ኃይል አለ። እሺ ምንድን ነው የሚያደርገው? እኔ የኢትዮጵያን ታሪክ ማወቅና መረዳት የሚፈልግ ሰው፣ ስለ ሴክሬት ሶሳይቲዎች ማወቅ የሚፈልግ ሰው፣ ስለ ኢሉሚናቲ በተለምዶ የሚባለው ነገር ታምናለህ? በእነሱ አሉ ብናርገው ነው አራተው እንዴ ምን ነው ሴክሬት ሶሳይቲ ሚስጥራዊ ማህበረሰብ የሚባሉ በደንብ አሉ። ቅድም አሁን ፈረንሳይን ለምክንያት ምናምን አላልኩ? ፈረንሳይ ውስጥ ለምሳሌ ፕራዮሪ ኦፍ ዛይን የሚባል አለ። እሺ አሉ እንደየሀገራቱ በጋራ አንድ ሆኖ የሚሰሩ አሉ። ለየብቻ የራሳቸው አጀንዳ ምናምን ኃይል ያላቸው አሉ። ብቻውን ኒው ወርልድ ኦርደር የሚባለውን አዲሱ የዓለም አገዛዝ የሚባለውን ማስፈን ወይም መመስረት የሚፈልገው አካል አለ። እሱን አካል የሚመራው ወይም ደግሞ እነሱን እንደ ፈረስ የሚጠቀሙባቸው የዛር መናፍስቶች ናቸው። አረ ሰዎቹን ይጠቀሟቸዋል። ያው ኢሉሚናቲ ምናምን የሚባለው ሲስተም የነሱ በሰው ላይ አድረው የአዳምን ወይም ደግሞ የኢትዮጵያን የገዥነት ኃይል ከኢትዮጵያ ለመንጠቅ የሚሰሩ ኃይላቶች ናቸው። እነዚህ ዛር የሚባሉት የአዳምና የሔዋን ልጆች ናቸው። በጣም ሰፊ ታሪክ ስለሆነ ሜቢ ሌላ ጊዜ ከጋበዝከኝ እናወራበታለን። የአዳምና የሔዋን ልጆች ናቸው። ሰባቱ አባቶች አሉ አይደለ? የአዳም ልጆች እና ሄኖክ እና ያሬድ እንደዚህ የመሳሰሉትን የመጀመሪያውን አዳም ወደ ምድር ሲመጣ ተቅበዘበዘ። ምክንያቱም ያጣው የገዥነት ኃይሉን ነው። እኔ የሱ ባሪያኔ በአምሳሌ ፈጥሬ ያለው ሲለው የእግዚአብሔር ጠልሰም ነው አዳም። ስለዚህ አጠቃላይ ምድርንና ሁሉንም ፍጥረታቶች የሚገዛበትን ኃይልና ዕውቀት ጥበብ ሰጥቶታል። ጉንዳንን የሚያዋራበትን ጥበብ ሰጥቶታል። የጉንዳንን ሰራዊት የሚመራበትን ጥበብ ሰጥቶታል። ሰማያትን፣ ፕላኔቶችን፣ መላእክትን ካለ ፍጥረታት ሁሉንም የሚገዛበትን ነገር እሱን ተነጠቀ። ከዛ በኋላ በብዙ ምናምን መልሶ ሰጠው ያንን ዕውቀት። አነገሱት መላእክት ስርዓተ ንግስናውን ፈጽመውለት ማለት ነው ለአዳም ሲፈጽሙለት። በነገራችን ላይ ሴሬሞኒ ነበረው። አሁን ነገስታቶቻችን የሚለብሱት ልብስ ቅዱሳን መላእክት ለአዳም ያለበሱት ዘውዱ ጳዚዮን ይባላል። እሺ ለአዳም ጳዚዮን ሰጥተውታል፣ ዘውድ አድርገውለታል። እሺ ነው ያረጉለት። ያን ሱራ ይላቀም
ላይ ማለት ክርስቶስ ከመምጣቱ በፊት ነው። አረጋና ስነ ፍጥረት ላይ ነው ማለት ኦኬ ገነት ይያለ እሺ ተነጥቆ ነበር ብቻ ተመልሶ ተሰጠው ያ ዕውቀት ስለዚህ እሱን ለበኩር ልጁ ነው አሳልፎ የሚሰጠው እሺ የበኩር ልጁ እየተሰጠረ የሚሄደው ነው ሐሳቡ ስለዚህ ለበኩር ልጁ ሊሰጠው ልጆቹን አዘጋጅቷቸው ነበር ከዛ ልጆቹን አምጣና አስመርቀኝ ሲለው አይ እግዚአብሔር ሊወስድብን ማለት በጣም ቆንጆዎች ናቸው አዘጋጅቷቸዋል ሬዲ አድርጓቸዋል ስለዚህ እነሱን እንዲያወስዱብን በደንብ አንተን እንዲተኩ ሌሎቹን ልጆች ሁለተኛውን ጄኔሬሽን እንስጣው ብለው መከሩ እሺ እነዚህን ዋሻ ውስጥ ደበቋቸውና እነዛን ሰጡት ማለት ነው ከዛ አብረውን የተማከሩት አዳምና ሔዋን ከልጆቹ ጋር ስለዚህ ይሄንን ተማክራችሁ ስላደረጋችሁ ብሎ እግዚአብሔር ረገማቸው አዘነባቸው የበኩርናቸውን አጡ ዋሻው እዛው ተሰውራችሁ ቀሩ ተብሎ ተረገሙ ዛር የሚባሉት እነሱ ናቸው ስለዚህ ኤንቪ ያለባቸው በቀል ነገር ምክንያቱም እነሱ ሊወስዱት የነበረውን የገዥነት ኃይል ስለተነጠቁ ማለት ነው ከዛን ጊዜ አንስቶ የሰው ልጅ እንዲሳካለት አይፈልጉ የቤት ጣጣ ሲባል ሰምተሃል የቤት ጣጣ እንደዚህ ምናምን የሚባሉ ነገሮች እነሱ ናቸው በእያንዳንዱ ቤተሰብ ውስጥ አሉ ጄኔቲካሊ ሁሉ ተራብተዋል እሱን ለጊዜ ልናወራበት እንችላለን እንደዚህ ሲባሉ ምን ሰማቸው ነገሮች ይሄ አሁን ማውራህ ነገር ኢትዮጵያ ውስጥ በደንብ አለ ከኢትዮጵያ ጀምሮ ሱዳን ሶማሊያ ኤርትራ ግብጽ ኢራን ኢራቅ አረብ ምናምን እስከ እስራኤል ድረስ የሚሄድ ነገር ነው ማውራ ካልቸሩ የዛር ካልቸር እና የዛር ዶሚኔሽን ማለት ነው ስለዚህ ከዛን ጊዜ ጀምሮ ያንን የተነጠቁትን የገዥነት ኃይል ማግኘት ስለሚፈልጉ ዕውቀቱንም ስለሚያውቁ እሱን ለማግኘት በሰዎች ላይ አድረው ሲሰሩ ነበር ያለፉት 3000 ዓመት ውጊያዎች የዛር ውጊያዎች ናቸው ናይት ቴምፕላሮች በላቸው ሴክሬት ሶሳይቲ በላቸው ፍሪማሰን በላቸው ፕራየር ኦፍ ዛይን በላቸው ጄሰን ሶሳይቲ በላቸው ምንም ብለህ ጥራቸው እነሱ ናቸው እንዴት ማለት ሳሻ ፊርስ ቢዮንሴ ምናምን እኔ አሁን ሰው ኢሉሚናቲ ጄዚ እንደዚህ ያለ ምናምን ሳሻ ፊርስ እኮ የዛር ነከስ ናቸው ማለት በደንብ ብሬክዳውን አድርገን ልናየው እንችላለን ሂፕ ሆፕ ውስጥ ያለው ካልቸር የቢዮንሴን ኮሪዮግራፊ የዳንስ ሙቭመንት ስለዚህ አሁን እኛ ሀገር ውስጥ ያሉ ለዛር አምልኮት ግብር የሚፈጽሙ ሴቶች የሚደንሱት ዳንስ ነው አረተው በደንብ ብሬክዳውን አድርገን ላሳይ ይችላል ቪዲዮቹን እያየን ኔክስት ታይም እሺ ካልቸሩ ነው ልብሶቹ ኮስቹሞቹ እዚህ ሀገር የሚደረጋሉ እዛም ያደርጓቸው ነገሮች አብዛኞቹ ከዛ ጋር የተገናኙ ነገሮች ናቸው ወይ እንደዚህ ለምንድን ነው የሚለው ራንድ ወርልድ የሚለው ምንድን ነው ስለ ሴቶች የዘፈናቸው ዘፈናል አይደል like I can ሊብሮን ጄምስ ይባል ባስኬት ተጫዋቻለ ፒራሚድ ነው እሱ ምንድን ነው like what do they do እሱ ምልክት ላይ መጣለው ይሄ አሁን የቢዮንሴ ያልኩ ክሊፕ ግን ለሴቶች ኢንፎርሜሽን ላይ ዘፈናችሁ ክሊፕ ሙሉ ነገሩ ያው ሴት ዛሮች አሉ የራሳቸው ነገር ያላቸው ምናምን መቶ ፕሮሰስ የሚያደርግ እዚህ ነው መቶ ሁሉ የሚወረሷቸው ሰፊ ነው ያልኩት እዚህ ማለት ኢትዮጵያ አዎ seriously yes ሲመጡ ጄዚና ማናስ ቢዮንሴ ሲስመጣ ዘፍ ሸራተን ዘፍ ማን ነው ሚሊ ማዳሪ ዘፍ ማብቻ ይሄንን የሚሰራው ኃይል አሁን ዛር የሚባለው ስርዓት ነው የሰው ልጅ የሚፈተነው እሱ ነው ኢትዮጵያን እየፈተነ ያለው እሱ ነው የገዥነት ኃይላችን ለመንጠቅ እንጂ ሳጥናኤል ጉዳዩ አይደለም አንተ ገዛ አልገዛ አንተ መቀመቀ ማውረድ ነው እንጂ እሱ ጉዳዩ እዚህ ምድር ላይ ያንተ ገዥ መሆን ምናምን አይደለም ሳጥናኤል ጉዳዩ አይደለም እሱ የማይታየው ዓለም ነው ዋና ትኩረታቸው ገብቷል እነዚህ ግን በቃ ላይክ ተንኮሎ በቃ ኢትዮጵያን የገዥነት ኃይል ነጥቆ ያጡትን ያንን ዶሚናንስ ኤንሸንት ወርልድ ኦርደር ያጡትን ኤንሸንት ወርልድ ኦርደር አግኝተው ኒው ወርልድ ኦርደር መመስረት ለምን ሰው የሚያደርገውን ነገር ስታይ ጤናማ አይደለም መገዳደሉ እህት ወንድሙን ይደፍራል የምታየው ነገር ሰዋዊ ሃው ማለት በቃ ለዛ ቀደም ያልኩ አሁን እነዚህን ይሄንን ፐርስፔክቲቭ ማየት ያስፈልጋል ለምሳሌ አባቱ አሁን ለምሳሌ ስኪዞፍሬኒያ የሚባል በሽታ አለ አይደል አይፈወስም አይደል ዲፕሬሽን እኮ መድኃኒት እየዋጥክ ትኖራለህ እንጂ ሲቪየር ከሆነ አትፈውሰው ኤፒሌፕሲ ምናምን የሚባሉ በሽታዎች አባቶች ለምን የሚፈውሳቸው ኢትዮጵያ ውስጥ ስኪዞፍሬኒያ እኮ ይፈወሳል ምንጩና ስለሆነ ሃሉሲኔሽን እዚህ ጋር ሰው አናገረኝ አዋረኝ አንሾካሾኮብኝ ምናምን ያቀለልኩት አይደለም የሚሉት ነገሮች ሳምሃው እኛ ጋር ሆሊስቲክ የሆነ አፕሮች አለ አባቶቻችን ጋር ተረዳኝ ቅጠል ለሚያስፈልገው ቅጠል ይሰጣሉ ክሪስታል ለሚያስፈልገው ክሪስታል ይሰጣሉ
ስፒሪቹዋል ሂሊንግ ሲፈልግ ደግሞ እሱ አለ። ምክንያቱም ዛሩ መሄድ አለበት፣ ክሊንዚንግ ይፈልጋል። አንዲት ወዳጅ ስትነግረኝ የሆነ ሰው በቃ መንፈስ እንዲያስቸግሩት ምናምን ነገር መጣባቸው እሳቸው ጋር ሄጄ ነው አለች ስትነግረኝ። እንደዚህ ነገር በጣም ተጠናው እና ከዛ የሆነች ቅጠል አነሱና ቆርጥ አድርገው እንደዚህ ያስቀምጡበታልና ቆም ብዙ እናቶቻችን ሲወልዱ ብረት ይዛሉ። ሲወልዱ በጣም ነሐስ ብር፣ ምክንያቱም እነሱ አይወዱም እሱን ስለማይፈልጉ እሱን ስለማይወዱ የማይወዱትና የሚጠሏቸው ነገሮች አሉ። ለምሳሌ የድሮ አባቶችና እናቶችን ካየ ግቢያቸው አይደል፣ ግቢ ያላቸው አባቶች ግቢ ውስጥ የግራር ዛፍ አለ። ትላልቅ አባቶች ግቢ ለምን? ግራር ጸጋ ስላለው፣ መንፈሳዊ ጸጋ ስላለው ግራርን ስለማይወዱ ግራርን አይቀሩ። ጽላቱ ከምንድን ነው የሚሰራው? ከግራር ነው። መንበሩ ከምንድን ነው? ከግራር ነው። ዕጣኑ ራሱ ከግራር ነበር የሚሰራው የሚዘጋጀው። ጌታችን የተሰቀለው መስቀሉ በምንድን ነው የተሰራው? ከግራር። ስለዚህ ኢቨን ቅዠት ሲያስቸግራቸው አባቶች የግራር ቀጠፍ አድርገው ቤድሩም ውስጥ ያደርጉ ነበር፣ መኝታቸው ላይ ያደርጉ ነበር። ኦኬ ተረዳይ። ባይ ዘ ዌይ በጣም የሚገርመው ነገር ማለት ነው ሰው ስለ ነብዩን ሲማውራት ማቆም መቻል አለበት። አብዛኞቹ የድሮ ዘፈኖቻችን ለዛሬ የተዘፈኑ እንደሆነ ታውቃለህ? የነማን ለምሳሌ አይ ኖ like I'm like I was like እሺ ዛሬ ማን ዘፈን ለምሳሌ የድሮ ማለት በጣም እንወዳቸው። አሁን ሴት ዛሮች አሉ ብዬ እና ያው በስርዓቱ ውስጥ ለዛር የሚደረጉ አምልኮቶች ማለት አሉ አይደለ? ለዛው ግብር ዝም የአንድ ምንጭ ልጥቀስልህ። እሺ ለምሳሌ አንዳንድ ሴት ዛሮች ማር ይወዳሉ። እሺ ወተት ይወዳሉ። ግብር እሱን ነው ይዘው የሚሄዱላቸው። በቃ እንደዚህ ዘፈኖች ፈልግ። ዋው! ስለዚህ ማር ተብሎ ዘፈን ማር ዘፈን አላልኩም። no so like why are they ለምን እንደዛ የሚባለው ነገር ብዬ እየጠየቅኩ I'm not saying like ሰዎቹ ያመለኳቸው ላይሆን ይችላል፣ ግን የማህበረሰብ ዘፈን የሚባል አለ አይደለ? እንደዛ መስሏቸው ሊሆን ይችላል። እሺ እዚህ ጋር ግን መዝጊያ እንድታረግልኝ የምፈልገው ነገር እኔ አሁን ላይ በዚህ ስራዬ ብዙ ሰዎችን ቴራፒ ያደርጋለሁ፣ ሰዎች ጋር ጭብዬ አወራለሁና ከፍተኛ የሆነ የመተት አሰራር አለ ኢትዮጵያ ውስጥ። በጣም ያስደነቀኝ ነው የምልህ ማለት ነው። ልክ አሁን ቤተክርስቲያን ሄደን እንትን እንደምንለው እጅግ በጣም የሆነ በመተት ሰው ተጣልፏል፣ አልቋል። አንዳንዱ እንደው ቤተ እምነትን ደግሞ ሽፋን አድርጎ የሚሰራል መጽሐፋቸው ላይ ሊትራሊ ያስቀምጠውታል። ሊትራሊ አለ በቃ መተት አለ። ለምን መሰለህ? ኃይል ዋናውን ግንድ ነው መጣል ያለብህ፣ ስሩን ነው መጣል ያለብህ። ነገርኩህ። አሁን ይሄ ዛር የሚባለው አካል ሲስተም የወሰነው እኛ ነን። አዳም ለኢትዮጵያኖች ነው የሰጠው። በቃ አዳም ኢትዮጵያ ውስጥ ነበረ፣ የሰጠው ለኢትዮጵያውያን ነው። ተረዳይ? ሄኖክ የነበረው ዕውቀት እነሱ ሊኖራቸው ይገባ የነበረው ዕውቀት ወይም የነሱ ሊሆን ይችል የነበረው ዕውቀት። ኖህ ያ ሁሉ ጸጋው ያ ሁሉ ያደረገው ነገርና ዕውቀቶቹ የነሱ ነበር ሊሆን ይችላል። የኖህ ዕውቀት ለኢትዮጵያ ነው የተላለፈው። ኢትዮጵያ ነው ያለው። በደንብ ሳይንሳዊ በሆነ መንገድ ማረጋገጥ እንችላለን። ተረዳይ? ዕፀ ደብዳቤ የሚባል መጽሐፍ ኖህ የ700 እጽዋቶችን ኩፋሌ ላይ ገብተህ ብታነብ ይነግራል። ሄኖክ አንድምታው ነው ጽፎ አስቀምጧል። በ700 እጽዋቶች የትኛውንም አይነት በሽታ መፈወስ ይችላል። ፊዚዮሎጂካልም፣ ሳይኮሎጂ፣ የስነ አእምሮ ምናምን በሽታዎችን። ከነዳጅ ፖለቲካ በላይ እኮ አሁን የምን ፖለቲካ ይበልጣል? የድራግ ፖለቲካ ይበልጣል። የመድኃኒት ፖለቲካ ይበልጣል። ማርኬት ላይ ማለት ነው። ማርኬት ቫልዩን ነው ማውራት። ስለዚህ ዕፀ ደብዳቤ የሚባለው መጽሐፍ ኢትዮጵያ ውስጥ ነው ኤግዚስት የሚያደርገው። ሕክምናውን ምናምን ያንን ቴክ ኦቨር ማድረግ ይፈልጋል የውጭ ሲስተም። ተረዳይ? ዶክተር ሴቢ ለምን ተገደሉ? ዶክተር ሴቢ የሚባሉ ሐኪም አሉ፣ ገለዋቸዋል። እሳቸው ምንድን ነው ያሉት? በደንብ ነው አስሮ የገደሏቸው አሜሪካ ውስጥ። በቃ ድራግ አያስፈልግም፣ በምግብ ብቻ መፈወስ ትችላለህ ነው። ካንሰርም በምግብ ኤችአይቪን በምግብ ፈውሰውም አሳዩ። ዕፀ ደብዳቤም እሱን ይናገራል። ተረዳይ? ማለት የነሱ ይሆን ይገባ ስለነበረ እሱን መውሰድ ስላለባቸው እሱን ማጥፋት ስላለባቸው ውጊያው ኢትዮጵያ ውስጥ ነው። ኢትዮጵያ ውስጥ ያሉትን ሲስተሞች ነባር ሲስተሞችና ሶሳይቲውን ደግሞ ኮራፕት ማድረግ። ሃው ቤተ ክህነትን ኮራፕት ማድረግ።
ቤተ መንግስቱን ኮራፕት ማድረግ የኔና ያንተን መስተጋብር ኮራፕት ማድረግ ገብቷል። ጸበል ስትሄድ የምትሰማው ታሪክ አለ ወይ ሴቷን ያገቧታል ይዋረሷትና ወይ ወንዱን ያገቡታል ትዳር አይሰምርልህም በቃ ትዳር እምቢ አለኝ ነው ሴክሹዋል ዳይስፈንክሽን ገብቷል ማለት ሌላ ቦታ ላይ ምናምን በቃ ችሎበት ምናምን መጥቶ ከሷ ጋር ሲሆን ቤት በኩል ገብቷል ትዳር ይፈርሳል። ምክንያቱም የማህበረሰብ መጀመሪያው ትዳር ለምን ትዳር አይደለም አገር ትዳር ማቆም እኮ አቅቶናል። አሁን ትዳር ማጽናት አቅቶናል አይደል? ፍቺ ይበልጣል። ለምን ኮራፕት እያደረጉን ስለሆነ ትዳሩ ሃው ብር በረከት የለውም። ሃው ሴክሹዋል ግንኙነት ደስታ የለውም። አትተማመንም። መታየት እንፈልጋለን። ባይ ዘ ወይ አንደኛው የዛር ማኒፌስቴሽን እንደሆነ ታውቃለህ? መታየት ከንፈርህን ማሳየት ሊሆን ይችላል። አሁን ፎለን ኤንጅሎች የሚባሉት ያስተማሩት አለ አይደል? እና አዛዛኤል ምናምን ደሆል የሂውማን ሄር ምናምን ይሄ ምናምን ጉዳዮች ከዛ ጋር የተገናኙ ናቸው። ገብቷል? ራስህን እንዳትቀበል ያደርገዋል። ራስህን ኮራፕት ያደርገዋል። በጣም ብዙ በህይወታችን ውስጥ በስታይላችን ባናኗር ባባላላችን ባናኗራችን ውስጥ ኮራፕት አድርገውን ገብተዋል። አሁን ያለችው ኢትዮጵያ የኖረችው ለዛ ነው። ስለዚህ ምን አይነት ፈተና ውስጥ ነን፣ ምን አይነት ውጊያ ውስጥ ነን የሚለውን ለመረዳት አውዱን መረዳት እንችላለን። አውዱን ከተረዳው ውጊያውን ከተረዳው ስትራቴጂ ዴቨሎፕ ታደርጋለህ። እንዴት እንደምትዋጋው እንዴት ነው የምትዋጋው? ውጊያውን በማወቅ መጀመሪያ እነማን ናቸው የሚለውን ማወቅ፣ ምንድነው እያደረጉን ያለውን የሚለውን ነገር ማወቅ። የሃይማኖት አባቶችም ይህ ኃላፊነት አለባቸው። ከየት መጡ፣ እነማን ናቸው፣ ምንድናቸው፣ እንዴት ነው ማኒፌስት የሚያደርጉት፣ መንፈሳዊ አሰራሩ ምንድን ነው፣ እንዴት ነው የምንከላከላቸው የሚለውን ነገር ማወቅና መረዳት መቻል አለብን።